በግም ፍየልም አለ መካከለኛ አለ ያው ከፍ ያላለ ሁሉም አለ ያው በበዓል ሰዓት የሌለ የለም። ካምናው አንፃር የተሻለ ነው ብዬ ነው የማስበው። ዘንድ ልዩነቱ በጣም ሰፋ ያለ ይመስላል። በግ ተወዷል፣ ፍየል ተወዷል እና ያለው ነገር ትንሽ ወደድ ያለ ይመስላል። እንግዲህ አሁን የገዛሁት ያው ቅናሽ ነው እያለው እንግዲህ ከአምናው አሁን ይሻላል ይመስለኛል። በእውነት የግንጭ ነው በጣም ጣፋጭ ነው። ስፔሻል የተሻለ ተመራጭ የሆነ ስጋ ነው። ሰላም ጤና ይስጥልን የተረታ ሪቪው ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ በዛሬው እለት በዓለም ምክንያት በማድረግ ገበያ ተገኝተናል። የተለያዩ የበጎችና የፍየሎችን ዋጋ ከትልቅ እስከ ትንሽ የምናስቃኛችሁ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁ ከኛ ጋር ይሁን እያለን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ማድረጋው እኔ ሊና አብራም ነኝ። በካሜራማን አውላለ ወደ ፕሮግራሙ እንኳን አብሮ አደረሰን። እሺ ራስን በማስተዋወቅ እንጀምር። ስሜ አበራዬ ነው እባላለሁኝ። ምን ይዘህል መታሃል? ያው ለበዓል በግም ፍየልም አለ። ያው ሁሉንም አቅርበናል። ያው እንደምታያቸው እነዚህ ሁሉንም አቅርበናል። ያው የሰው ፍላጎት ለማሟላት በግም ፍየልም አቅርበናል። ያው በአይነት ሁሉ አለን። እሺ ከስንት ጀምሮ እስከ ስንት አለ? ዘንድሮ ትንሽ በዓል ጨመር አድርጓል። አሁን አነስተኛ የሚባለው እስከ 7000 እስከ 6000 አለ አነስተኛ። መካከለኛ ደግሞ ከ10000 እስከ 12000 አለ። ትልቅ ደግሞ ከ18 እስከ 20000 እስከ 22000 አለ። ትልቅ ሙክት የሚባሉት ማለት ነው። እስቲ ያሳየን። አነስተኛ የሚባሉት አሁን እነዚህ ናቸው ከ8000 ብር ጀምሮ ማለት ነው። አነስተኞቹ እነዚህ ናቸው። አሁን 8000 ብር ምናምን የሚባሉት አሁን እነዚህ ናቸው። እሺ ከዛ መካከለኛ ደግሞ እስከ 12 እስከ 13000 እነዚህ ናቸው መካከለኛ የሚባሉት በበግ ማለት ነው። ትልቅ በግ የሚባሉት አሁን እነዚህ ናቸው ከ20000 ብር ጀምሮ እስከ 22000 ማለት ነው። ትልልቅ የሚባሉት በጣም ትልቅ ኃይሌ ጋርመንት አሁን በጣም ከሁሉም የበለጠ በዋጋ ልዩነት አለው። በጣም ቅናሽ ነው አሁን እዚህ እንደሚታወቀው ማለት ነው። ከሌላው አካባቢ አሁን ኃይሌ ጋርመንት በጣም ታላቅ ቅናሽ ነው። አሁን ይሄ በግ የምታየው ማለት ነው። ይሄው እነዚህ ጀምሮ ማለት ነው። ይሄው እነዚህ አሁን ይሄ በግ በጣም ትልቅ የሚባለው ይሄ ነው እስከ 25000 ብር ማለት ነው። እነዚህ ነው ትልቅ በግ የሚባሉትን በምንድን ነው መለየት የምንችለው? በጮማቸው ነው ወይስ ሲታዩ ግዙፍ ስለሆኑ ነው? በምንድን ነው የምንለያቸው? አሁን ሲታዩም ግዙፍ ናቸው። ስጋቸው የዚያን ያክል ጥንካሬ የለውም። አሁን 2 ሸረፍ 3 ሸረፍ የሚባለው አሁን 4 በላይ ሲሸርፉ ስጋቸው ይጠነክራል። ከዛ በታይ ከሆነ ግን አሁን ይሄ 2 ሸረፍ ነው ስጋው አይጠነክርም። በጣም አለ የሚባለው በግ አሁን ከሰፈሩ ይሄ ነው። ከዚህ የሚበልጥ አለ። እኔ ከያስኳቸው ደግሞ የተሻለ በግ የሚባለው ይሄ ነው እና በጣም አሪፍ ስጋ ነው። ይሄ በጣም ወሳኝ በግ ነው። በጣም ምርጥ በግ ማለት ነው። ካለው ከአምና ከካቻምና የዘንድሮ ገበያ ምን ጥሩ ነገር አለው ወይም ደግሞ እዚህ ነገር ላይ ክፍተት አይቻለሁ ብለህ የምታስበው የትኛው ላይ ነው? ያው ክፍተት የሚባለው ስራችን በነበረበት ነው። ግን ያው የቦታ ልውውጥ ስላለ ነው ትንሽ ክፍተት የሚኖረው እንጂ ሌላ ክፍተት የለም። ያው ሁሉም እስካሁን እንደምን ይዘው ይዘናል። የቦታ ልውውጥ ትንሽ ሰውን እያስቸገረው ነው ያለው። ቦታ ላለማወቅ እሱ ነው እንጂ ሌላ ክፍተት የለውም። የገበያው ሁኔታ እንዴት ነው? ሰው መጥቶ ይገዛል? ያለው ነገርስ ምን ይመስላል? የበዓል ገበያ እንደመሆኑ አንፃር ሰው አሁን ዛሬ ደህና እየመጣ ነው። እስካሁን አሪፍ ነው። ያው ነገም አቅዳሜ ምናምን ነው በአብዛኛውን ሰው የሚገዛው። ግን በተለይ ዛሬ ያው የተወሰነ ሰው መጥቷል። ዛሬ አሪፍ ነው ዛሬ ላይ አሁን ያለው። ጥሩ ወደ ፍየል ገበያ እንሂድና እስቲ ፍየል ላይስ ከትንሽ እስከ ትልቅ ያለው እንዴት ነው ግዢውስ? ፍየሉ አሪፍ ነው። ያው መካከለኛ እንዳልኩሽ አሁን እንደ በጎቹ የዚያን ያክል የፍየል ትንሽ ጭማሪ ስላለ ፍየል ከ10000 ጀምሮ አለ እስከ 30000። ትንሹ 10000 ነው። ትንሹ 10000 በጣም ትልቅ የሚባለው ደግሞ 25 እስከ 30000 ባለው አለ። ጥሩ እስቲ ማየት የምንችል ከሆነ አሳየን። እንደቀደሙ ዝቅተኛ የሚባለው አሁን እነዚህ ናቸው ከ9000 ጀምሮ እስከ 10000 ባለው ማለት ነው። ዝቅተኛ የሚባሉት ፍየሎች እነዚህ ናቸው ከ9000 እስከ 10000 ዝቅተኛ። መካከለኞች ሴትኞች ናቸው። መካከለኛ የሚባሉት አሁን እነዚህ ናቸው ከ12000 ብር ጀምሮ እስከ 15000 መካከለኛ የሚባሉ እና ስጋቸው በጣም አሪፍ ነው። እነዚህ አሁን አልሸረፉም መካከለኛ ነው የሚባሉት በጣም ቆንጆ ናቸው። ዋጋው አሪፍ ነው። የተወሰነ ጭማሪ ቢኖርም ማለት ነው። ካምናው አንፃር የተሻለ ነው ብዬ ነው የማስበው። ዘንድ ትልቅ የሚባለው ፍየል የትኛው ነው? ይሄ ትልቅ የሚባሉት አሁን እነዚህ ናቸው። በጣም ትልቅ የሚባለው ሙክት ናቸው። ከዚህም የሚበልጥ አለ ግን እኔ ያስኩት ይሄንን ነው። ቢያንስ ከ20000 እስከ 25000 ድረስ የሚሸጥ ናቸው ማለት ነው። በጣም ትልልቅ የሚባሉት እነዚህ አሁን በጣም ስጋቸው አሪፍ ነው። ሙክት ናቸው እነዚህ የመጨረሻ ማለት ነው። ከዚህ የሚበልጥ አለ ግን እኔ ያስኩት ይሄንን ስለሆነ ማለት ነው። እነዚህ የሀረር ፍየሎች ናቸው። ስጋቸው በጣም ቆንጆ ነው። እነዚህ የሀረር ሰንጋ ነው የሚባሉት የሀረር ፍየል ማለት ነው። መልእክት ማስተላለፍ የምትፈልግ ከሆነ ድሉን ልስጥ።
እሺ አሁን የማስተላለፍ ፈልጎ ማለት ከሌላው በተሻለውን ኃይሌ ጋርመንት በቅናሽ አሪፍ ነገር በመያዙ ዋጋውን ማስተያየት በመሆኑ እስካሁን ድረስ ያው አሪፍ ነገር ነው የምናቀርበው። ዋጋም ከሁሉም የተሻለ ነው ብዬ አስባለሁ የኃይሌ ጋርመንት ገበያ ማለት ነው። እና መሀል ከተማ ድረስ ይታወቃል። ሌላውም መጥቶ እዚህ እንዲሳተፍ ነው የምፈልገው። ዋጋችንም አሪፍ ነው። የምንይዘው ጥሩ ነገር ስለሆነ ፍየል የሀረር ፍየል ነው የምንይዘው። በግ ደግሞ የግንጭ በግ ነው እና ስጋቸው በጣም ጣፋጭ ስለሆነ ከዚህ መጥተው እንዲገዙ ነው የምለው እኔ። እሺ መልካም በዓል። መልካም ለሁላችን። እንኳን አደረሰ። እንኳን አደረሰን። እሺ ስምህን በማስተዋወቅ እንጀምር። አማራ ወላ። እንግዲህ የተለያዩ በግና ፍየሎች ይታዩኛል። ደረጃቸው ምን ይመስላል? ምን አይነት በግና ፍየል ነው ያስቀ? አለ ፍየል ያረረ ምን ወላይታ አለ ጎፋ ምናምን ፍየል አለ ከ6 ጀምሮ እስከ 40-50 ሺህ ተሻለ። ከዝቅተኛው ጀመረ እስቲ ያሳየን። ያው እስከ 1500 አለ። ይኸው በእነዚህ ደግሞ መካከለኛ ደግሞ እስከ 8000 ከዛ ደግሞ ከዚህ ከፍ ያለ ደግሞ ይሄውን እስከ 20 ሺህ ብር ካሬ ይመጣል። 20 ሺህ ብር ያስባለበት ምክንያት ምንድነው? ግዝፈቱ ነው ወይስ የስጋው አይነት ነው ወይስ? የስጋው አይነት ነው እንጂ የስጋው አይነት ነው። ይሄ ያሻስፈሰው ምክንያት ይሄ ያረፍየ ነው። የቦራማም ቢሆን ይቀንሳል። የበዓሉ ሁኔታ ምን ይመስላል? ከአምናው ከካቻምናው ውስጥ ያንተ የታዘብከው እንዴት ነው? ገበያው ላይ ሰዎች ይመጣሉ ወይስ ዘንድሮ ከፍ ያለ ነው ቀዝቀዝ ያለ ነው? እስቲ እንዴት ነው ገበያውን ንገረን። ኧረ ምርጥ ነው፣ የተሻለ ነው። ገበያ በጣም ጥሩ ነው። ከፍት ምናምን ጥሩ ነው። ቅናሽ ምናምን ለከሰብና አቅርቦት በጣም ጥሩ ነገር ነው። የዋጋ ሁኔታን ስታየው ካምና ከዘንድሮ ጨምሯል ወይስ ቀንሷል? እንዴት ነው? አሪፍ ነው፣ ተመጣጣኝ ነው፣ አሪፍ ዋጋ ነው፣ ጥሩ ነው። በጣም አመሰግናለሁ። መልካም በዓል ይሁንልን። ለሁላችንም እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል ቆንጆ ነው፣ አሪፍ ነው፣ ጥሩ ነው። አሁን ገበያው ያው እኛም በተመጣጣኝ ዋጋ ለህዝቡ ይሆናል በዓል ነው ይሃል አስገብተናል። በሚመቸው ህዝቡ እንዳቅሙ ገዝቶ እንዲሄድ ከ8000 እስከ ትልቁ ፍየል እስከ 30000 በግ ትልቁ እስከ 25000 እዛ በመሃል ላይ በሚፈልገው አይነት እንዳለ የሚፈልገው ሰው መጥቶ የሚፈልገውን ነገር ገዝቶ እንደሚሄድ ያው አማራጭ አቅርበናል ማለት ነው። በጣም ጥሩ። እስቲ ካሉት በግና ፍየሎች መካከል ከዝቅተኛ እስከ ከፍተኛ ያለውን በጎች አሳየን እስቲ። አሁን ይሄ እስከ 8000 ብር፣ ይሄ በዚህ አይነት እስከ 8000 ብር ነው የምታዩት። አሁን ይሄ ትልቁ የምታዩት ይሄ ጥቁሩ አለ። አሁን እነዚህ እስከ 30000 ብር፣ እዛ ጋርም አሉ ይኸው እስከ 15000። ይሄ ፊት ለፊት ያለው ይሄ የምታዩት 15000 የትኛው ነው? ይሄ 15000 በዚህ አይነት እንዲሁ በ14ም በ15ም በ13ም በሚፈልገው አይነት አለ። በቃ በማል አነስተኛ ከ8000 ብር በታች ፍየል የለም። በግ ምናልባት እስከ 7000 እስከ 65 ይኖራል። ፍየል ግን ከዚያ በታች ስለሌለ በዚህ መልኩ ነው። ያው ጊዜውን በማከለ በተገኘው ሁሉ ይዘን መተናል። እንግዲህ ያለው ይሄ ነው። እየመጡ ያገኙናል እዚህ ማለት ነው። እሺ የበዓሉ ሁኔታ ምን ይመስላል? ካምናው ከዘንድሮ አንጻር ሲነጻጸር በሂሳብ ሰዎች መተው ከመግዛት አንጻር ሞቅ ያለ ነው ወይስ ቀዝቀዝ ያለ ነው? ሁኔታው ምን ይመስላል? ሰው ያው እየመጣ ነው። ደህና ነው ካለው እስካሁኑ የቀነሰ ነገር የለውም። ሂሳብ ግን ከስታሁኑ ትንሽ ልዩነት አለው። ትንሽ ጨመር ያደርጋል። የ500 ብር ምናምን ልዩነት አለው ካምናው አንጻር እንጂ በሚፈለገው አይነት አማራጭ እንዳቅሙ ይገኛል እዚህ ቦታ ላይ። አንተም ማግኘት ለሚፈልጉ ሰዎች በምን መንገድ ያገኙሃል? በዚሁ በስልክ ቁጥሬ ያው ታዋቂ ነው 0912 67 2992 ወይም ደግሞ 0912 67 2991 አድርገው 90 እና 92 አድርገው በዚህ ስልክ ያገኙኛል። መልካም፣ በጣም አድርገን እናመሰግናለን። መልካም በዓል ይሁንልህ። እሺ ለሁላችን እንኳን አደረሰ። እንኳን አብሮ አደረሰን ሁላችሁም። እሺ ስምህን በማስተዋወቅ እንጀምር። ያው አሸናፊ ደመቀ አምባይ ይባላለሁ። እሺ በዚህ ምን ልታደርግ ነው የመጣው? ያው እዚህ የመጣሁት ምክንያት ያው ልገዛ ነው የመጣሁት። ገዢ ነኝ። ያው እንግዲህ ፍየል ፈልጌ ነው የመጣሁት። ፍየል ልገዛ ነው። አሁን እንዴት ነው ገበያው? ምን ይመስላል? የምትፈልገው አይነት ነገሮች ማግኘት ትችላለህ እዚህ አካባቢ? እንዴት ነው ገበያው? ያው ገበያው ምንም አይልም። ያው ካምና አሁን ትንሽ የተሻለ ነገር ነው በማለት ያው እንትን ብያለሁ። ዞሮ አሁን ጨርሻለሁ ልገዛ። እንግዲህ አሁን የገዛሁት ያው ቅናሽ ነው ብያለሁ። እንግዲህ ከአምናው አሁን ይሻላል ይመስለኛል በእውነት በእኔ በኩል ማለት ነው። እሺ በግ ነው ፍየል ነው ልትገዛ ይመጣል? ፍየል ነው የገዛሁት ዛሬ። ምን ያህል ነው የገዛው? ያው ዛሬ የገዛሁት 17000 ብር ነው የገዛሁት። ቅናሽ ነው በሚል ግምት ይዤዋለሁ። ምርጥ ፍየል ነው። የገበያው ሁኔታ ካምና ከካቻምና አንጻር ስታነጻጽረው እንዴት ነው? ከሂሳብም ወይም ከምታገኛቸውም ፍየሎች ወይ በጎች አንጻር የትኛው ነው ጥሩ? ያው በእኔ በኩል እንግዲህ አጋጣሚ ያው እንግዲህ እኔ ደንበኞችም ናቸው። ያው እንግዲህ አምናም ገዝቻለሁ ነገር ዛሬ ባይዘው በአሪፍ ነገር ነው የሰጡኝ። እንግዲህ ሁሉም ሰው እንደየመልካችን ይለያል እና ዛሬ አሪፍ ነገር ነው የሰጡኝ በምን እምነት አለኝ። በጣም እናመሰግናለን። መልእክት ማስተላለፍ የምትፈልገው ሰው ካለ? ኦኬ መልእክቴ ሙሉ ቤተሰቦቼ እንኳን አደረሳችሁ በማለት ጓደኞቼ፣ ቤተሰቦቼ እንኳን አደረሳችሁ እያልኩኝ ምኞቴ ይገልጻላችኋለሁ።
ሰላም እንደምን አለ? አለን ሰላም ነው። እንኳን አደረሰ። ወላደ ሰላም ነው። እሺ እግዚአብሔር ይመስገን። ስምህን በማስተዋወቅ እንጀምር። ባይ ይባላል። እሺ እዚህ ጋር የተለያዩ በግና ፍየሎች ይታየኛል። ዋጋቸው ከስንት እስከ ስንት ነው ያለው? አንተ ያስከው ከ8 ጀምሮ እስከ 25000 ብር አለ። በቅደም ተከተል ማየት እንችላለን? ይቻላል። እሺ አሳየኝ። ይሄ 8000 ብር ትንሹ ነው? አዎ ትንሹ። ከዚህ በታችም አለ። እስቲ ምን አይነት ነው ከዚህ በታች ያለው? ከዚህ በታች ይኸው 6500 እስቲ 6500 6500 ነው። ትንሹ የሚባለው ይሄ ነው? አዎ ትንሹ የሚባለው ዝቅተኛ ነው። ይሄኛው ስንት ነው የሚባለው? ይሄ 25። ትልቁ የሚባለው ነው ይሄ? አዎ ትልቅ ነው። በግስ የትኞቹ ናቸው? በግም አለ። እሺ ይሄ የምን ሀገር በግ ነው? ይሄ ወላይታ ነው። ወላይታ። አዎ ስንት ነው ዋጋው? ይሄ 17። የት ሀገር በግ ነው? በጣም ቆንጆ ነው፣ ለመብላት ይመቻል ተብሎ የሚታሰበው የትኛው ሀገር በግ ነው? ይሄ ደብረ ብርሃን በግና የግንጭ። በምን ይለያል? ይለያያሉ። ታወቃሉ በጎቹ። ይሄ ወላይታ ቀንድ የለውም፣ ደብረ ብርሃን ደግሞ ቀንድ ያለው። መካከለኛ የሚባለው የትኛው ነው? ይሄ መካከለኛ የሚባለው ነው። የት ሀገር ነው ይሄ? ይሄ የግንጭ። የግንጭ። መካከለኛው ስንት ነው ዋጋው? መካከለኛ 9000 ብር። እነዚህን በጎች ለየት የሚያደርጋቸው ምንድን ነው? ጦስኝ ስለሚበሉ ነው። ጦስኝ ስለሚበሉ እነሱ ለየት ቴስታቸው ምናምን ለየት ያለ ነው። እነዚህ ስለዛ ለውጥ አለው። ስጋው ላይ ለውጥ አለ። ይለያያል። ሁሉም አሁን የሀረር ፍየልም በግም ሆነ ፍየልም ሆነ ይለያያል። ሁሉም ልዩነት አለ። አንድ አይደለም። አሁን በጣም ጣፋጭው ፍየል የሀረር ፍየል ነው። ከበግ ደግሞ የግንጭ በግ። ዝቅተኛ የሚባለው የዚህ በግ ዋጋ ስንት ነው? ዝቅተኛ የሚባለው 7500 8000 ማለት ከዚያ በታችም አለ። የወንድ በግ ነው። ግን በአይነት ስናየው ከትንሹ እስከ ትልቁ ስጋቸው ላይ ለውጥ የሚኖረው የትኛው ነው? ከብር ዋጋ ቅናሹ ብቻም ሳይሆን ትልቁ ነው በጣም የሚጣፍጠው ወይስ መካከለኛው ነው ወይስ ትንሹ ነው? በጣም ደረጃ የትኛው ልዩነት ነው? ያው ትልቁ ትንሽ ጮማ ይኖረዋል እንጂ ያው ጣፋጭው ያው አንድ ነው። ግን ትንሽ ጮማ ይኖራቸዋል። መካከለኞቹ ደግሞ ቀይ ስጋ ናቸው፣ በጣም ምርጥ ናቸው። ትናንሾቹ ምርጥ ናቸው። ስጋቸው ነስ ቢልም በጣም ምርጥ ናቸው፣ ቆንጆ ናቸው። ከብራቸው ጋር የሚሄድ ነው አብሮ። ግብይቱስ ምን ይመስላል? ሰዎች መጥተው ይገዛሉ? አስተያየታቸው ምን ይመስላል? አሪፍ ነው። ድባቡ የገበያው ድባብ ምርጥ ነው፣ ደህና ነው። ምንም እየሄደ ነው፣ አሪፍ ነው። በዚያው ይቀጥላል። አሪፍ ነው፣ ደስ ይላል፣ ምርጥ ነው። አንተን መጥተው ማግኘት የሚፈልጉ ሰዎች፣ ካንተ መግዛት የሚፈልጉ ሰዎችስ በምን ያገኙሃል? ስልክ ቁጥር 0945 68 67 01። እንኳን አደረሰ። እንኳን አብሮ አደረሰ። እሺ ራስን በማስተዋወቅና ምን አይነት በግና ፍየሎች እንደያዝክ እንጀምር። ስሜ ይልቃል ይመር እባላለሁ። ያው በግም ፍየልም አለ፣ መካከለኛ አለ፣ ያው ከፍ ያላለ ሁሉም አለ። ያው በበዓል ሰዓት የሌለ የለም። ከዝቅተኛው እንጀምር። እሺ ዝቅተኛ በግ እስከ 8000 ብር አለ፣ ፍየል እስከ 10000 ብር አለ ዝቅተኛ። መካከለኛ ደግሞ እስከ 13000 አለ በግ ማለት ነው። ፍየል እስከ 16000 አለ። ማየት እንችላለን? አንድ ባንድ ማየት ይቻላል። አሁን አነስተኛ ማለት ነው 8000 ብር ያልኩሽ። የምን ሀገር በግ ነው? ይሄ ወላይታ ነው። ምንድነው የሚመገቡት? የወላይታ በጎች ጣፋጭነታቸውስ ምን ይመስላል? ጣፋጭ ነው። ያው የግኝ ወላይታ በጣም ቆንጆ ነው። እንትን ሳጫሌ ምናምን ነው፣ ሳር ነው የሚወለው፣ ቅጠል ሳር ነው የሚወለው። ሌላ ምንም የሚወሉት ነገር የለም። ስለዚህ ገበሬ በግ ነው፣ በጣም አሪፍ ናቸው። ዝቅተኛ የሚባሉት እነዚህ ዝቅተኛ እነዚህ ናቸው። መካከለኛ ላሳይሽ። እሺ መካከለኛ ነው። ይሄ በጣም ቆንጆ ነው። እሺ የምን ሀገር በግ ነው ይሄኛውስ? የግንጭ በግ ነው። 12000 ብር ነው። መጨረሻ 12 የሚባሉት አስተያየትም አለው ግድ ነው። እስከ 10000 ብር ያልቃል። ያው መቼም የገበያው ባህሪ ነው፣ እንደዛ ነው። ይሄ 12000 እስከ 10000 ነው። እነዚህ የቅድሙ መካከለኛ ነው። ከዚህ ከፍ ያለ ደግሞ ላሳይሽ። ይሄ አሁን ትልቅ ነው። ስንት ነው የሚባለው? 17000። የምን ሀገር በግ ነው? የግንጭ ነው። በጣም ጣፋጭ ነው። ስፔሻል ነው። የተሻለ ተመራጭ የሆነ ስጋ ነው። ይሄ ምን አይነት ነው የሚባለው? ይሄ መካከለኛ ፍየል ነው። እሺ በምንድን ነው የሚለየው? ያው አይተሽዋል፣ ሳይዙን አይተሽዋል አይደል? የቅድሙ ጠቦት ነው። ያው አረመና ቆቦ ነው፣ ማየት ይቻላል ልዩነቱን። አየሽው? በጣም ትልቅ ፍየል ነው ይሄ። የኛው 18000 ነው፣ መካከለኛ ፍየል ነው። ከዚህ የሚበልጥ ደግሞ ትልቅ ላሳይሽ። እሺ ግን በዋጋ ልዩነት ሴት ወንድ እየተባለ ዋጋ ልዩነት ይወጣላቸዋል? ሴትና መሲናና ወንድ እኩል አይደለም። ትንሽ መሲና መለስ ያደርጋል ዋጋቸው። ስጋቸው ግን አሪፍ ነው። እነሱ ስንት ይባላሉ ሴቶቹ? ያንሽ የ2000 ምናምን ልዩነት አላቸው። ሴቶቹ ይቀንሳሉ፣ እንደ ወንዶቹ አይሆንም። ወንድ ይጨምራል፣ ሙክቶች ናቸው። ወንድ ይጨምራል፣ ሴቶቹ ይቀንሳሉ። ከፍ ያለ ፍየል ላሳይሻል። እሺ ይሄ ትልቁ የሚባለው ትልቅ የሚባለው ነው። ከዚህ የሚበላልጡ አሉ። በነገራችን ያው ስላልመጡ ነው እንደነገርኩሽ ነው። በጣም ትልቆቹ ያው እንዳይቀንሱ ብለን ቀድመን እንትን አላልናቸውም። ከበረት አላቸው የራሳቸው ቦታ ነው። አርብ ከነገ ከሰዓት በኋላ ይወጣል። ይሄ ደግሞ ካለው ስፔሻል ነው፣ የተሻለ ነው። እንግዲህ ትልቅ ነው። ይሄ እስከ 25000 ብር ነው። 25000 ነው የሚባለው። 25000 ብር በጣም ቆንጆ ፍየል፣ ጣፋጭ ፍየል ናቸው። የሀረር ፍየል ናቸው። በጣም ስፔሻል ናቸው እና ማንም ሰው መጥቶ በተመጣጣኝ ዋጋ ስለሆነ የፈለገውን ስለሚያገኝ ጎራ ብሎ መሸመት ይችላል። አድራሻችን ደግሞ ኃይሌ ጋርመንት ነው። ያው ስልክም ማስቀመጥ ይቻላል። አሁን በኮሪደር ልማት ምክንያት የመሸጫ ቦታችን ስለቀየርን በስልክ ቁጥር እየደወሉ መጥተው መግዛት ይችላሉ። ማንም ሰው መሸመት ይችላል። በዓል ነው። በዓልን ፈታ ብሎ በተመጣጣኝ ዋጋ በፍቅር ነው የምናስተናግዳቸው። ይምጡ ማንም ሰው። ስልክህን ማስቀመጥ ከቻልክ ማንም ሰው ደውሎ እንዲመጣ ስልካችን ያዙ። በፍቅር ነው የምናስተናግዳችሁ። ስልክ 0911
07 17 83 ወይም 09 19 15 25 86 በዚህ ስልክ በመደወል የሚፈልጉትን በግ በሚፈልጉትን ፍየል ማግኘት ይቻላል። በቃ ምንም ችግር የለም። በፍቅር ነው። ነገ እንድንተሳሰብ ነው። አብረን እንቀጥል። ነጋዴ ማለት መቼም ያው ሁሉም ሰው ማንም ሰው ያውቀዋል አይደል? በቃ ነጋዴና ህዝብ አብሮ ነው የሚኖረው። በፍቅር ነው የምናስተናግዳቸው። ማንም ሰው መጥቶ ደውሎ መስተናገድ ይችላል። አድራሻችን ኃይሌ ጋርመንት ነው። ያው መልካም በዓል ብያለሁ። ሰላም ነው። በቃ ይመቻችሁ። እሺ፣ መልካም በዓል። እሺ ለሁላችን ነው። ሰላም እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። ስምን በማስተዋወቅ እንጀምርና ስላሉ በጎች። ኦኬ፣ ስሜ አየነው ሰማኝ ይባላል። ያው እንግዲህ ያለው የገበያ ሁኔታም እንደምታዩት ነው። ይሄ ከፍተኛ ካሉት በጎች ከፍተኛ ምለው በግ ይሄ ነው። በጣም ትልቅ የሚባል በግ ነው። ይሄ 27 ሺህ ብር የሚባል ነው። በጣም ትልቅ ነው በጉ ግን ያው እንደምታዩ ነው። ከዛ በታችም አለ። ይሄ ወላይታ ቅጥቅጥ ይባላል። ኩልሽ ናቸው እነዚህ የተቀለቡ ማለት ነው። እነዚህ ተለቅ ያሉ በጎች አሉ። ያው እነዚህ የምታያቸው እንግዲህ አንድ አይነት ዋጋ ናቸው። 27 ሺህ ብር የሚባሉ እኔ ጋር ያሉት መጨረሻ ትልቅ የሚባሉት እነዚህ ናቸው። ያው በጎቹም እንደምታያቸው በጣም ትላልቅ ናቸው። ከነዚህ በመቀጠል ደግሞ ሌላ አለ። የምን ሀገር በግ ነው የሚባሉት እነዚህ ትላልቆቹ? እነዚህ ወላይታ ይባላል። ከወላይታ ነው የሚመጡት። ለየት የሚያደርጋቸው ከሌሎቹ አካባቢ በጎች በምንድን ነው? ያው ለየት የሚያደርጋቸው ነገር እዛ ጋር አሁን እነዚህ በደንብ ደልበው ነው የሚመጡት። አንደኛ ስጋቸው በጣም ጣፋጭነት አለው። እዚህም ፈልጌ ነው የምገዛው። የሚገርምሽ ነገር ደንበኛ የሚያዘኝ እነዚህም በጎች ስለሆነ ስጋው ጣፋጭነት ስላለው ልዩነታቸው ያ ነው እንግዲህ ከሌሎቹ በጎች። በአመጋገብ ደረጃ የሚበሉት ምግብ ለየት ይላል ከሌሎቹ? ያው በአመጋገብ ደረጃም እንደ ሌሎቹ ሳር ብቻ ምናምን አይደለም። የሆነ ጥራጥሬ፣ በቆሎ፣ እንደ ማሾ አይነት ምግቦች አሉ። እነዛን ተመግበው ነው ወደኛ የሚቀርቡት ወደ ነጋዴ ማለት ነው። በጣም ጥሩ። እስቲ ይሄኛው መካከለኛ የሚባለው ነው? ይሄ መካከለኛ የሚባል በግ ነው። ያው እንደምታዩት ቆንጆ በግ ነው። መካከለኛ የሚባል በግ ነው። ይሄም 16500 ብር የሚባል በግ ነው። ከዚህ በመቀጠል ደግሞ ከዚህ ያነሳለ እስካሁን ካያችሁት ደግሞ መለስተኛ፣ በጣም መለስተኛ በግ ማለት ነው። ይሄ 15000 ብር። ይሄም በመካከለኛ ነው የሚታየው ወይንስ መጨረሻ የሚባለው ነው? አይ መጨረሻ የሚባለው አይደለም። መጨረሻ የሚባለው እስከ 9000 ብር ድረስ አለኝ። እስከ 8500 ብር ድረስ አለኝ። ያው ለምሳሌ ይሄ በግ አለ። ያው የመጨረሻ ደረጃ የሚባለው ማለት ነው። ከመጨረሻዎቹ ደረጃ ሁለተኛው ነው። ይሄ እስከ 8500 ብር ማለት ነው። ካለፈው አመት ገበያ አንጻር ስታየው ምን አይነት የገበያ ለውጦች አሉ? ሰዎች መተው የመግዛት ሁኔታቸው ምን ይመስላል? ያው ከባለፈው በዓል ልዩነቱ በጣም ሰፋ ያለ ይመስላል። በግ ተወዷል፣ ፍየል ተወዷል እና ያለው ነገር ትንሽ ወደድ ያለ ይመስላል። ገዥ አለ ያው በአግባቡ እንግዲህ ዛሬ ገና 2 ቀን ወይ 3 ቀን ነው አይደል በዓል የሚቀረው። እንደ እስካሁኑ አቅርቦት አይደለም ሰው አመጣጡ ማለት ነው። እስካሁን በ3 ቀን ልዩነት ምናምን ሰው ብዙ የመግዛት እድል ነበረው። አሁን ግን ትንሽ ደከም ያለ ይመስላል። እንግዲህ ነገ ከነገ ወዲያ ደግሞ የምናየውን ነገር አናቅም። ያው ያለው ነገር እንደዛ ነው። የዋጋ ልዩነቱን ስታይ በምን ያህል ፐርሰንት ጭማሪ አሳይቷል ብለህ ታስባለህ? ከአምናው አንጻር ቢያንስ አሁን የዛሬ አመት አካባቢ 16 ወይ 17 አካባቢ እንገዛቸው የነበሩ አሁን ወደ 20 ወደ 19 ምናምን ተጠግተዋል። እንደዛ ነው ያለው የገበያ ሂደቱ ማለት ነው። ጥሩ። ማስተላለፍ የምትፈልገው መልእክት አለ? እንኳን አደረሳችሁ ማለት የምትፈልጉ ሰዎች ካሉ? ያው እንግዲህ ማስተላለፍ የምፈልገው መልእክት ለሙላው ኢትዮጵያ ሕዝቦች እንኳን ለትንሳኤ በዓል በሰላም አደረሳችሁ ነው ማለት የምፈልገው። እንግዲህ ለመግዛት ደግሞ ቀረብ በሉ፣ አትራቁ ባላችሁ እንግዲህ ባይበዛም ትልቅ ባይገዛም ትንሽ ተገዝቶ ይታደራል አይደለ የሚባለው እንግዲህ እና አለኝ እኔ አሁን በደረጃ ስላለኝ ያው መታችሁ እንድትገዙኝም ነው ማስተላልፈው። እንግዲህ አንተን መተው ማግኘት የሚፈልጉ ሰዎች በምን ማግኘት ይችላሉ? ስልክን ማስቀመጥ ከቻልክ 0945 68 80 71 ብለው መደወል ይችላል። ካሉበት እናደርስልዎታለን፣ ችግር የለም። በጣም እናመሰግናለን። መልካም በዓል ለሁላችን። እኛም እናመሰግናለን። እሺ። የተረታ ሪቪው ቤተሰቦች እንግዲህ በዓልን በማስመልከት በጋራ የነበረን ቆይታ ይሄንን ይመስል ነበረ። ከኛ ጋር በነበራችሁ ቆይታ እንግዲህ በተለያየ መንገድ የበግና የፍየል ዋጋን ከትንሽ እስከ ትልቅ አይተናል። በግ ከ6000 ብር ጀምሮ እስከ 25000 ብር አይተናል። ፍየል ደግሞ ከ8000 ብር ጀምሮ እስከ 30000 ብር አይተናል። እንግዲህ ያያችሁትን መረጃ ተመልክታችሁ ጥሩ የሆነ ግብይት እንደሚኖራችሁ እናስባለን። ለነበራችሁ ቆይታ እጅግ አድርገን እናመሰግናለን።